ውድ ኢትዮጵያኖች እንዴት ከረማችሁ? እንዴት ናችሁ? ለረጅም ጊዜ አልተገናኘንም። ያው ረጅም ጊዜ ሆኗል። ቪዲዮም ከሰራው ረጅም ጊዜ ነው። ዛሬ አንድ ነገር ላሳያችሁ ነው። ሰርፕራይዝ ነው በዛው እና የማሳያችሁ ያለውበት ያው አሜሪካ ነው እና የአሜሪካን ቤት ላሳያችሁ ነው ዛሬ የፈለኩት። በአብዛኛው ማለት ነው ሁሉም ማለት ይቻላል የአሜሪካ ቤት ከ90% በላይ የአሜሪካ ቤት እስከ 95% ማለት ይቻላል የሚሰራው በጣውላ ነው። እንዴት በጣውላ እንደሚሰራ የእንጨት ቤት ናቸው። ይሄው የምታዩት እነዚህ ቤቶች በሙሉ እስቲ ያያችሁ ሰንጠረዥ የሚያሳያችሁ እነዚህ በሙሉ የእንጨት ቤት ናቸው እና እንዱ የእንጨት ሰርተው እነዚህ ሁሉ የእንጨት ቤት ናቸው እና እንዴት ነው አድርገው በእንጨት ሰርተው እንዴት ነው ውስጡ የሚያሳምሩት እንዴት ነው የሚሰሩት? እስቲ ዛሬ አብረን እንከታተልና እንለማት ነው። ቤት ናቸው። መስታወቶቹ እንጨት ናቸው ማለት ነው። ቋሚዎቹ እንጨት ነው። እንደገና ደግሞ ማለት ነው ውስጡ እንጨት ነው። ኮርኒሱ እንጨት ነው። እያንዳንዱ ነገር ማለት ነው የሚጠቀሙት በጣም ቀላል ነገር ነው። ተመልከቱ። ጣሪያው ነው ነገር በጣም የሚገርም ነውና እንደኛ ቆርቆሮ ምናምን አይደለም፣ የሚለጣጠፍ ነገር ነው። ተጠቀሙት። የሚለጣጠፍ ነገር ነው። ከላይ ላይ ይለጣጠፋል። እንደዛ አድርገው ነው። አጥራቸውም እንደዛ በአብዛኛው አጥራቸው። በነገራችን ላይ አሜሪካ ሀገር ላይ አጥር የለም። አሁን ይሄ ቤት አይሁት ክፍት ነው። በቃ አጥር የለም። ሌባ የለም። ፖስታ አለ። ይሄው ፖስታ እዛ ቀምጥተው ያስቀምጣሉ። መንገድ ላይ ሌባ አለ ይባላል እንጂ በአብዛኛው እንደውም ሌባ የለም ማለት እንችላለን። ያው መኪናም ደግሞ መንገዶች ሁሉ ውስጥ ለውስጥ መንገድ የውስጥ ለውስጥ መንገድ ሁሉም አስፋልት ነው። ስለዛ መኪናም መጨናነቅ የለም። ለምን ሰው አማራጭ አለው የሚሄድበት ማለት ነው። ይሄው እንደምታዩት ደግሞ ይሄንን እዩት። አጥሩም አንዳንድ ጊዜ ደግሞ የግቢ አጥር ነው። ይሄ የውጭ ምንም አጥር የለውም። ይሄው እንደምታዩት ይሄ የውጭ ምንም አጥር የለውም ቤቱ። ይሄውና አጥር የሚባል የለውም። በሩ ያውና በሩም ሲምፕል ነው። የሚገርማችሁ ነገር የአሜሪካ ቤት በር በካርድ ይከፈታል። አንዳንድ በር ካርድ እንደዚህ አስገብቶ አንዳንድ ቁልፍ ከጣልን በካርድ እንደዚህ ገባና ወደ ውስጥ እንዲ ሲደረግ ይከፈታልና ይሄንን ማለት ነው እንደምታዩት ነው ሁሉ ማለት ነው። አጥር የለውም የአሜሪካ ቤት። አሜሪካ ላይ ቤት እስከ ስንት ይገኛል? እስከ ስንት ይሸጣል? የሚሸጡ ቤቶች አሉ። እኛ ያው እያሻሸጠን አይደለም። እዚህ ሀገር ያው በአብዛኛው ቤት የሚሸጠው ከባንክ ጋር ተያይዞ ነው። እንደዚህ ግለሰብ ራሱ አይሸጥም። መሸጥ ሲፈልግ ባንክ ሄድና ይነግራል። ከዛ ጋር ያያይዛል። እነሱ ደግሞ ማለት ነው ይገዙታል ማለት ነው። ስለዚህ እነዚህ መንገድ ነው። ይሄ እግረኛ መንገድ ነው እና ይሄ ግቢ ክፍት ነው እንደምታዩት እንደዚህ ነው። በቃ ከጀርባ እቺ የውስጠኛ ግቢ በጀርባ ነው እንጂ ብዙ ጊዜ ግቢ የሚኖረው ከነጨራሹም በአብዛኛው አሜሪካ ቤት አጥር የሚባል ግቢ የሚባል የለውም፣ ፊት ለፊት ነው። ስለዚህ ኢትዮጵያኖች ይሄው እንደምታዩት ይሄንን ቤት ገብቼ እንዳሳያችሁ ከፈለጋችሁ 1000 ላይክ ካገኘው ሼር ያደረጋችሁ ሰብስክራይብ አድርጋችሁ 1000 ላይክ ካገኘው ይሄንን ቤት ገብቼ አሳያችኋለሁ ማለት ነው። በተረፈ ደግሞ አስፈላጊ ከሆነ እንዴት ነው የሚከፈተው በካርድ በሩ እንዴት በካርድ ይከፈታል የሚለውን በካርድ አሳያችኋለሁ ማለት ነው። እንዴት ተደርጎ ቁልፍ ከተጣለ በካርድ መክፈት ይቻላል። እንዴት ነው በካርድ የሚከፈተው? ካርድ ከቶ ይሄንን ማሳያችኋለሁ። ስለዚህ ይሄው ያለነው አሜሪካ ነው፣ ኮሎራዶ ነው ያለነው። ኮሎራዶ ውብ ነው ማሻአላ፣ በጣም ያምራል። እንደምታዩት ነው። በጣም የሚያምር አካባቢ ነው። ውበቱም ደስ ይላል። አሁን ገና ክረምቱ ወጥቶ ልክና ጋር መስከረም እንደሚባለው እንደዛ ነውና ይሄን ይመስላል። ውድ ኢትዮጵያኖች ላይክ፣ ሼር፣ ሰብስክራይብ አድርጉ። 1000 ሰብስክራይበር ከደረሰን ይሄንን ቤት ውስጡን ገብተን ምን ይመስላል እናሳያችኋለን።